መርካቶ የንግድና የህዝብ ማዕከላት የሚገኝበት በየዕለቱ ሺዎች የሚመላለሱበት የአፍሪካ ትልቁ የነፃ ገበያ መናኸሪያ። በዚህ ግርግር መሃል ስሙ ብቻውን የንግድ ታሪክ የሆነውን የቅጠል ተራ ሰፈር ለበርካታ አስርተ ዓመታት የብዙዎች መተዳደሪያ፣ የትውልዶች መገኛ ነበር። ነገር ግን ጊዜ ራሱ ህግ አለው። ሰፈሩ አርጅቶ ነበር ለቃጠሎ አደጋ ተጋልጦ። የኤሌክትሪክ መስመሮቹና ጠባቡ መንገዶቹ ህዝቡን አሰልቺ ፈተና ውስጥ ጥለውት ቆይተዋል። ዛሬ ግን ያ የቆየውና መጨናነቅ የበዛበት የቅጠል ተራ መልክ ሙሉ በሙሉ ተቀይሯል። የብዙዎቹ መኖሪያ የንግድ ቤቶች በግንባታ ማዕከል ታጅበው ፈርሰዋል። ይልቅስ ከአመድ ንቃተ ትንሳኤ የነገው ታላቅ የልማት ራዕይ መጀመሪያ ነው። አቧራው የጨሰበት ያ ቦታ አሁን ለአዲስና ለዘመናዊ የከተማ እድሳት እያመነመነ ይገኛል። የአዲስ አበባ ከተማ አስተዳደር እያካሄደ ባለው የኮሪደር ልማት ማዕቀፍ በቅጠል ተራ ላይ ታላቅ ታሪክ እየተጻፈ ነው። በቦታው ላይ ዘመናዊነት የተላበሱ 9 ግርማ ሞገስ ያላቸው ባለ 8 ፎቅ ህንጻዎች መገንባት ጀምረዋል። እነዚህ ህንጻዎች ከ500 በላይ አዳዲስ የመኖሪያ ቤቶችን፣ የተቀናጁ የንግድ ማዕከላቶችና ማህበራዊ አገልግሎቶችን አካተው ለአካባቢ ነዋሪዎች የእድገት ብርሃንን ለመፈንጠቅ እጃቸውን እየዘረጉ ይገኛሉ። እንደ አዲስ ሚዲያ ኔትወርክ ዘገባ ማብራሪያ የቅጠል ተራ ግንባታዎች ከተጀመሩ ገና ጥቂት ወራት ቢቆጠሩም አንዳንዶቹ ህንጻዎች አስቀድመው እስከ 9 ፎቅ ድረስ ተሸጋግረዋል። የብረት አውታሮችና የሲሚንቶ አምዶች ሰማይን እየወጉ የአዲስ አበባን አዲስ መልክ በግልጽ እያሳዩ ይገኛሉ። ይህ ፕሮጀክት የግድግዳ ስብስብ ብቻ አይደለም። በውስጡ የህፃናት መጫወቻዎችን፣ የስፖርት ማዘውተሪያዎችን፣ የጤና ተቋማትንና የትምህርት ቤቶችን አካቶ የያዘ ዘመናዊ መንደር ነው። የቆየው ጠባብና አድካሚ ኑሮ ቀርቶ ልጆች በንጹህ አየር የሚጫወቱበት፣ ወጣቶች አቅማቸውን የሚያሳዩበትና ነዋሪዎች በጥሩ መንገድ የሚኖሩበት የአዲስ አበባ ከተማ አስተዳደር አዲስ ምዕራፍ በዚህ ላይ እውን እየሆነ ነው። እርግጥ ነው እንዲህ አይነት ግዙፍ ለውጦች ያለ መስዋዕትነት አይመጡም። መፈናቀል፣ የንግድ መቋረጥና ማህበራዊ ትስስር መላላት ለአካባቢው ነዋሪዎችና ነጋዴዎች ቀላል ፈተና አልነበረም። ነገር ግን ይህንን ክፍተት ለመሙላት ከተማ አስተዳደሩ በቃጠሎና በልማት የተጎዱ ሰዎችን በዘላቂነት ለማቋቋም የገንዘብ ድጋፍና ምትክ የንግድ ቦታዎችን በማመቻቸት ላይ ይገኛል። ዓላማው ማግለል ሳይሆን ሁሉንም ያካተተ የጋራ ብልጽግናን ማምጣት ነው። ይህ የልማት ሞተር በቅጠል ተራ ብቻ አልቆመም። ጎረቤቱ በሆነው በፍራሽ ተራማ አካባቢ ተመሳሳይ የፈረሳና የማሻሻያ ስራዎችን በከፍተኛ ፍጥነት እየተከናወኑ ነው። መላው መርካቶ ከቀድሞ ጠባብና አስቸጋሪ ይዞታ ወጥቶ ሰፋፊ የእግረኛ መንገዶችንና የትራፊክ ፍሰትን ያገናዘበ ዘመናዊ መልክን ለመላበስ ሌትና ተቀን እየተሰራበት ይገኛል። ከህንጻዎች ግንባታ ጎን ለጎን የአካባቢው የትራፊክ ፍሰትና የመንገዶች አውታርም አብሮ እየታደሰ ነው። ከኮልፌ እስከ መርካቶ የሚዘልቀው ሰፊው የኮሪደር መንገድ ዝርጋታ እግረኞች በምቾት የሚንቀሳቀሱባቸውን፣ ተሽከርካሪዎችም ያለ መጨናነቅ የሚያልፉባቸውን ዘመናዊ መስመሮች ይዞ እየመጣ ነው። የቅጠል ተራና አካባቢ መንገዶች ከቀድሞ ጠባብና አስቸጋሪ ሁኔታ ወጥተው ለአይን ማራኪና ለአገልግሎት ምቹ እየሆኑ ይገኛሉ። ይህ ሁሉ ጥረት የአፍሪካን ግዙፍ የንግድ ማዕከል የሆነውን መርካቶ ክብሯን ጠብቆ ለማቆየት የሚደረገው ታሪካዊ እርምጃ ነው። የቆሻሻ መወገድ፣ የውሃና የኤሌክትሪክ አቅርቦት እንዲሁም የዲጂታልና የዘመናዊ ንግድ ስርዓት ማዕቀፎችን ከአዲሱ መዋቅር ጋር እየተሰሩ ነው። የቅጠል ተራ ትናንትና በአደጋና በመጨናነቅ ይታወስ የነበረው ሰፈር ነገ በጽዱና በዘመናዊ መዋቅሩ የአዲስ አበባ አዲስ የኩራት ማዕከል ሆኖ ይነሳል። የቅጠል ተራ መለወጥ ማለት የንግድ እንቅስቃሴ መቆም ማለት አይደለም። ይልቁንስ ነጋዴዎች በንጽህና፣ በደህንነትና በሰለጠነ አሰራር ስራቸውን እንዲቀጥሉ ምቹ ሁኔታን መፍጠር ነው። የተገነቡትና እየተገነቡ ያሉ ዘመናዊ የንግድ ሱቆች ለደንበኞችም ሆነ ለነጋዴዎች የተሻለ ምቾትን የሚሰጡ፣ ግብርናንና አሰራርን በዘመናዊ መንገድ የሚያቀናጁ ናቸው። መርካቶ በንግድ ታሪኳ እንዳለች ትቀጥላለች። ነገር ግን አሰራሯ ከጊዜው ጋር ተራማጅ ይሆናል። ይህ ግዙፍ የለውጥ ጉዞ የመንግስት ብቻ ሳይሆን የህዝብም የጋራ ኃላፊነት ነው። ነዋሪዎች፣ ነጋዴዎችና የአስተዳደር አካላት እጅ ለእጅ ተያይዘው ሲሰሩ የለውጡ ፍሬ እጅግ የፈጠነና ዘላቂ ይሆናል።
የቅጠል ተራ ትውልድ ማሻሻያ ፕሮጀክት ከተማችን አዲስ አበባ ለነገው ትውልድ የምታስረክበው የብልጽግናና የጽዱ የከተማ ኑሮ ማሳያ ድልድይ ነው። ከአቧራውና ከጭንቁ ተላቀው የቅጠል ተራ ነዋሪዎች ወደ አዲሶቹ ዘመናዊ አፓርታማዎቻቸው የሚገቡበት ያ ቀን የረጅም ዘመን ጥያቄያቸው መልስ የሚያገኝበት ታሪካዊ ምዕራፍ ነው። ጠባብና አስቸጋሪ ቤቶች ቀርተው በሰፊ ብርሃንና ንጹህ አየር የታጀቡ መኖሪያዎች ለቤተሰቦች እውን ሲሆን በማህበረሰቡ መካከል ያለው ትስስርና የኑሮ ክብር ከፍ ይላል። የቅጠል ተራ እድሳት የአዲስ አበባ ከተማ አስተዳደር ለመርካቶ ያሰበውን የሰለጠነና ጽዱ የንግድ ማዕከል ራዕይ እውን የሚያደርገው ነው። ይህ ስራ ለመላው ከተማችን የከተማ ማደስ ትልቅ አርአያና የብልጽግና መለማመጃ በር ነው። ከትንሽ ጀምሮ ሲጠበቅ የነበረው ከአመር ተነስተው ሰማይ እየወጉ ያሉት የቅጠል ተራ ህንጻዎች አሁን የቁም ህልም ሆነው በፊታችን ቆመዋል። ትናንት በጭንቀት በሰቀቀን ይታወስ የነበረው ጠባቡ ሰፈር ዛሬ ለትውልድ የሚተርፍ የዘመናዊነት የንጽህናና የሰለጠነ ኑሮ መገለጫ ሆኗል። ውድ ተመልካቾቻችን ዛሬ ያየነው ይህ ታሪካዊ የቅጠል ተራ እድሳትና የመልሶ ማልማት ስራ ከተማችን አዲስ አበባ ፊቷን ወደ ላቀ ብልጽግና እያዞረች መሆኑን የሚያሳይ ህያው ምስክር ነው። የንግዱን ማህበረሰብ የነዋሪዎችና የከተማዋን እድገት ባጣመረ መልኩ የተሰራው ይህ ፕሮጀክት ጅምር እንጂ ፍጻሜ አይደለም። የልማት ጉዟችን ከምን ጊዜውም በላይ ዛሬም ነገም ይቀጥላል። የዛሬ ቪዲዮአችን ይህን ይመስላል። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ አሪፍ ቪዲዮ እስክንገናኝ ድረስ ሰላም ይቆዩልን። ቻው። ነዋሪዎችን የሚይዝልን ሆኖ እየተገነባ ነው ያለው። ሰፈር ነው እየተገነባ ያለው። መኖሪያ ቤት ብቻ ሳይሆን ሰፈር ነው እየተገነባ ያለው። ሰፈሩ እጅግ በጣም ማራኪ፣ ለመኖር ምቹ፣ ለህፃናት ቦርቀው ተጫውተው የሚያድጉበት ምቹ መኖሪያ አካባቢ ሆኖ እየተገነባ ነው ያለው። እዚህ ጋር በጣም አስደናቂውና ሊነገርለት የሚገባው የኮንስትራክሽን ፍጥነቱ፣ የግንባታው ጥራቱ እና ከፍተኛ ሆነ መሰጠትን ያየንበት ነው። እንደሚታወቀው በምርጫ ስራ ላይ ነው የቆየነው። ነገር ግን አንድም ስራ በምርጫ ምክንያት አልቆመም። ብንመረጥም ባንመረጥም ለህዝባችን የገባነውን ቃል በዚህ ኃላፊነት ላይ ባለንበት ጊዜ ሰርተን ማስረከብ አለብን በሚል ትልቅ መሰጠት ነው ሲሰራ የነበረው። ቃላችን በተግባር ነው። ስራው በጥሩ ሁኔታ ወጥቷል። የክረምት ስራው ከዚህ በኋላ የሚጎዳው ነገር የለም። ክረምቱን አምልጧል ስራው ማለት ነው። እየገነቡ ያሉትን ኮንትራክተሮች በጣም ላመሰግናችሁ ወዳለው፣ በርቱ ማለት ወዳለው። የሰራችሁት ስራ ለኢትዮጵያ ኮንስትራክሽን ጭምር ምሳሌ የሚሆን ከጥራትም አንፃር ከፍጥነትም አንፃር ለህዝባችሁ ያላችሁንም ወገንተኝነት ያሳያችሁበት ነውና በርቱ ማለት ወዳለው። ገና ብዙ እንሰራለን። ሰፊ ስራ እድል አለ። በዚህ መልክ የምትገነቡ የምትሰሩ በከተማችን ውስጥ ለመገንባትም ፍላጎት ያላችሁ ሁሉ አብረን እንስራ። ከተማችንን በጋራ እንገንባ። የስራ እድልን እናስፋ። በአጠቃላይ ሁላችንም ተጠቃሚ የምንሆንበትን ደማቅ አሻራ በጋራ እናስቀምጥላለሁ። አመሰግናለሁ።